የአላዛር መቃብር ውስጥ ነው ያለሁት። ብዙ ጊዜ እዚህ ቦታ ስመጣ በጣም ሰልፍ ስለሚበዛ እኔ ውስጥ ገብቼ አልሳለም፣ ከውጭ ነው። ምክንያቱም አላዛርም ሞቷልና እሱ የሞተና የተቀበረው ቆጵሮስ ነው በሚል ያው ስንፍናዬም እንዳለ ሆኖ ረጅም ሰልፍ ስለሆነ ከውጭ ተሳልሜ ነው የምመለሰው። ዛሬ እዚህ ቦታ ላይ ስመጣ አንድ ነገር ሀሳብ ብልጭ አለልኝ። ምንድን ነው አላዛር ከሞተ በኋላ ይህንን መቃብር ሰዎች መጥተው በጣም ይጎበኙታል፣ ፎቶ ይነሳሉ። ክርስቶስ ሲያስነሳ ሰዎች መቃብርህን ይጎበኛሉ። መነሳትህ ብቻ ነው ዋናው ነገር እና መነሳትህ ከተረጋገጠና እሱ ድንቅ ስራውን በአንተ ላይ ከሰራ በኋላ ሰዎች ያንተ መቃብር እየመጡ ይጎበኛሉ፣ ፎቶ ይነሳሉ። ምናልባት እኮ ተቀብረ ብትቀር ኖሮ ዞር ብሎ አያዩም ነበረ። እግዚአብሔር ያስነሳውን ሰው ሁልጊዜ የእግዚአብሔር ስራ ምስክር ይሆናል ነው። ሁለተኛው አላዛር ወደ ኢየሩሳሌም ከተማ መግባት አይችልም ነበር በሕግ። ምክንያቱም የአላዛር ቆሞ መሄድ ራሱ የክርስቶስን ኃይል የሚመሰክር ወንጌል ስለሆነ ማለት ነው። እግዚአብሔር በእኛ ድንቅ ስራውን የሰራ እንደሆን ሌላ ንግግር መናገር ሳያስፈልገን እኛ ራሳችን የእግዚአብሔር ኃያልነት ምስክሮች እንሆናለን። በዚህ ምክንያት የእግዚአብሔርን ነገር መስማት የሚፈልጉ ሰዎች እኛን ማየት አይፈልጉም፣ የማይፈልጉ ሰዎች እኛን ማየት አይፈልጉም። እግዚአብሔርን ማድነቅ ለሚፈልግ ሰው ግን እኛ ራሱ ወንጌል እንሆናለን። አላዛር ቆሞ መሄዱ ብቻ ራሱ የክርስቶስን ኃይል ያሳይ ነበር። ይሄ በብዙዎቻችን ህይወት ሳይገጥመን አይቀርም። እኛ ቆመን መሄዳችን በራሱ ለሱ ኃያልነት ምስክር። እግዚአብሔር ብቻ ነው ሲያጸዳ ፍጹም የሚያጸዳ። ሰው ግን አይተውልህም። ይህ በፊቱን ነገር አይረሳም። የሚረሳው ማ ብቻ ነው? ሰው የሚያስቀርብን ቆሻሻ አለ። ሰው የሚተውልን ቆሻሻ አለ። የዛሬውን አያርገውና እያለ የቀደመ ኃጢአትን እያስታወሰ ያሸማቅቃል። ማቴዎስን ሁሉም ደበቁለት። ሐዋርያነት ማለት የወንድምን ኃጢአት ምን ማድረግ ነው? መሸፈን ነው። ይዋደዳሉ። ፍቅር የኃጢአትን ብዛት ይሸፍናል። ሊያቃልሉት አልፈለጉም። ታላቁን ሐዋርያ ቀራጭ ነበረ ብለው ማቃለላል። እሱ ደግሞ እቺ ተሸፍና እንድቀራ አልፈለገም። በትህትና ተናገረ። ቀራጭ ነበርኩታል። የእግዚአብሔርን ውለታ ደግሞ ዝም ብሎ ማሳለፍ። ከምድራዊ አጣቢ በላይ ሊያነጻን የሚችለው ማን ነው? እጠበኝ ከበረዶ ይልቅ ምን ሆናለሁ? ነጭ ሆናለሁ። ከበረዶ ይልቅ የሚያነጻን እግዚአብሔር ብቻ። እጠበኝ ቆሽሻለሁ፣ አምላኬ በድያለሁ። ያለ እናት ያሳደገኝ ያለ አባት ጠበቀኝ። ያን ሁሉ ዛሬ ረሳው። እጠበኝ ቆሽሻለሁ። ሁላችንም እጅ ላይ ያለው የኢትዮጵያ መገበያያ ገንዘብ ላይ አንድ አረፍተ ነገር አለ። ላምጪው እንዲከፈል ሕግ ያስገድዳል የሚል። ይሄ የሁሉም ብር ኖት ላይ አለ። መቼስ እስከዛሬ ካላነበብነው ጭራሽ የንባብ ፍላጎት የለንም ማለት ነው። እና ላምጪው እንዲከፈል ሕግ ያስገድዳል ይላል። የአሜሪካን ዶላር ላይ ደግሞ ኢንጎድ ዊ ትረስት ወይም በእግዚአብሔር እናምናለን ይላል። እንበልና የኢትዮጵያ ገንዘብ ላይ ከዚህ የተሻለ ትንሽ መንፈሳዊ ነገር ቢኖረው ምን ይመስላችኋል? ለምሳሌ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ቢባል፣ ወይ ደግሞ እንደው መልካም ቀን ይሁን ብሩህ ቀን ይሁንላችሁ ወይም ይህን ገንዘብ እንደው ለደህና ነገር አውሉት የሚል ምክር ነገር ቢኖረው ምን ይመስላችኋል? ይህ ምኞት ብቻ አይደለም። በነገራችን ላይ በኢትዮጵያ ታሪክ መንፈሳዊ ሀሳብ ያላቸው መልእክቶች የነበሩበት የመገበያያ ገንዘብ ወይም ሳንቲም ነበረ። ለምሳሌ ክርስቶስ ከኛ ጋር ነው፣ ይህ ገንዘብ የያዙትን ሰዎች የሚያስደስት ይሁን ወይም ደስ የሚያሰኝ ይሁን የሚል ምኞት ከአገሪቱ ንጉሥ ለሕዝቡ የተላለፈበት ነበረ። ፍቅር፣ ደስታ፣ ሰላም ከሁላችሁ ጋር ይሁን የሚል ነበረ። ይሄ መቼ ነው? በየትኛው ዘመን ነው ካላችሁ የኢትዮጵያ የመጀመሪያው ክርስትናን ብሔራዊ ሃይማኖት ያደረገው ንጉሥ ኢዛና በነበረበት ዘመን ነው። በንጉሥ ኢዛና ሳንቲሞች ላይ መስቀል እጅግ በጣም መንፈሳዊ መልእክት ያላቸውና ተመልካቹን የሚሰብኩ የሚያስተምሩ በጣም ደስ የሚያሰኙ ሀሳቦች ያሉት ገንዘቦች ነበሩ በኢትዮጵያ። የኢትዮጵያ ክርስትና ከመጀመሪያው ክፍለ ዘመን እስከ አራተኛው ክፍለ ዘመን እንዴት ነው የነበረው? ክርስትና ወደ ኢትዮጵያ እንዴት ገባ? የኢትዮጵያ ቤተክርስቲያን ታሪክ ምን ይመስላል የሚለውን በዛሬ ቪዲዮ እንመለከታለን።